የተከበራችሁ ደጋግ ኢትዮጵያውያን ይህ ወንድማችን እጅግ በጣም የሚያሳዝን ህይወት ነው እየኖረ ያለውና ለረጅም አመታት እንግዲህ ከልጅነት ጀምሮ ከቤት ውስጥ አለመውጣት ከግቢ አለመውጣት እጅግ በጣም ይከብዳል እና ማናችንም እንደዚህ አይነት ህይወት ማንም ሰው ላይ አይገጠምና ወንድማችን ጥሩ ታለንት አለው ስራ መስራት እፈልጋለሁ እያለ ነው። አካል ጉዳተኛ ነው መንቀሳቀስ ግን አይችልም። ዊልቸር እና ሞተር እቺ ተንቀሳቃሿ ሞተር ሳይክል ቢመቻችልኝ ደጋግ ኢትዮጵያውያን ያው ለእናንተ ያው ሁሌ በመስጠት ትታወቃላችሁ ሁሌ እየሰጣችሁ ነውና እኚህ ወንድማችን ደግሞ ቤተሰብ መርዳት ይፈልጋል። እንዲህ ቁጭ ብሎ ቤተሰብ ሲረዳው ትንሽ ውስጡ ትንሽ ራሱን እንትን እያለ ነውና መቋቋም አይችልም። ቤተሰብ በሚረዳበት ሰዓት ትንሽ እሱን ሲረዱት አሁን ባለው እድሜ ላይ ትንሽ ውስጡ ላይ ጥሩ ነገር አይሰማምና እኔ ቤተሰብን የራሴ መርዳት ነበረብኝ እና ቤተሰብን ያው በዚህ እድሜ ቤተሰብ ሲረዳኝ ትንሽ ውስጤ ጥሩ ነገር አይሰማውም እና አካል ጉዳተኛ ነኝ። ሞተር ሳይክል ከላይ አካውንት አስቀምጥላችኋለሁ ስራ መስራት ይፈልጋል። በተለይ ሼድ ነገር ከፍቶ ሱቅ ነገር ቁጭ ብሎ የሚሰራበት ምቹ ሁኔታ ቢመቻችልኝ የሚል ነገር አለና ደጋጎች ሁሌም በመስጠት ታውቃላችሁ ሁሌም እየሰጣችሁን ነውና ወንድማችን ደግሞ ማንሳትና ማቅናት ባህላችን ነውና በተለይ እንደ አካባቢያችን ብዙዎች እየረዳን ነው ብዙዎች እያሳከምን ነው ብዙዎች ቁም ነገር እያደረሳቸው ቤት እየሰራንላቸው ነው ብዙዎች ህይወታቸው እየተቀየረ ነውና የዚህም ወንድማችን ህይወት እንዲቀየር ደግሞ የሁላችንም እገዛ ይፈልጋልና ወንድማችን አብሽሩ አላህ እንግዲህ የሚያደርገው ነገር ካላህ ነው ሁሉ ነገር አላህ ነው የምንጠብቀው። ግን ሰበብ እንዲሆናችሁ ሁላችንም የምንችለው ነገር ድጋፍ እናደርግለት። የሚሰጡ እጆች በፈጣሪ ዘንድ ትልቅ ቦታ አላቸውና የአቅማችን ድጋፍ እናደርግለት የሚል መልእክት አለኝ። አመሰግናለሁ።